የዛሬ ርዕሳችን በሰማይ የተከፈተ ደጅ በሚለው ነው። ይሄኛውን ምዕራፍ 4 ላይ እናገኘዋለን። ቅድም ያነበብነው ደግሜ ያነባዋለሁ። ከዚህም በኋላ አየሁ፣ እነሆም በሰማይ የተከፈተ ደጅ እንደ መለከትም ሆኖ ሲናገረኝ የሰማሁት ፊተኛው ድምፅ፣ ወደዚህ ውጣና ከዚህ በኋላ ሊሆን የሚያስፈልገውን ነገር አሳይሃለሁ አለ። በሰማይ የተከፈተ ደጅ፣ ወደዚህ ውጣና ከዚህ በኋላ ሊሆን የሚያስፈልገውን ነገር አሳያለሁ አለ ይላል አይደለ? ምዕራፍ 1ን በምንመለከትበት ጊዜ አንድ ነገር ነግራችሁ ነበር ካስታወሳችሁ። አሁን ያለውን ይላል። አሁን ያለውን ያየኸውን፣ አንደኛ ያየኸውን ነገር፣ ሁለተኛ ደግሞ አሁን ያለውን፣ ሶስተኛ ሊሆን ያለውን ነገር ተናገር ጻፍን ያለው። ሐዋርያው ዮሐንስ ያየው ነገር ምንድነው ካልን የኢየሱስ ክርስቶስን ክብር ማንነቱን መላእክቱ መጥቶ ሲያበስረው ኢየሱስ ክርስቶስ በራእይ ሲገለጥለት ያየው ነገር አለ። ግሎሪ የክርስቶስ ኢየሱስ ክብርን አይቶታል። ስለዚህ ያየኸውን ነገር ጻፍ። ለዛ ነው በዲቴል ጥልቅ በሆነ መልኩ ኢየሱስ ማንን ይመስላል የሚለውን መልእክት አስቀምጦልናል። ከዛ ደግሞ አሁን ያለውን ይላል። ያየኸውን፣ ከዛ ያለውን እየሆነ ያለው ነገር ደግሞ ምንድነው ብለናል? ስለ ቤተክርስቲያን ሁኔታ ነበር። ስለ 7ቱ ቤተክርስቲያን ሁኔታ በዚያ ዘመን ኦልሬዲ ቸርች የሚባል ነገር ተጀምሯል። ቸርች ውስጥ ቤተክርስቲያን ውስጥ ያለውን ሁኔታ ደግሞ ሊጽፍላቸው ይገባ ነበር። ምዕራፍ 4 ላይ ሲመጣ ደግሞ ሊሆን ያለውን ነው የሚለው። ሊሆን ያለውን ስንል ደግሞ ስቲል አልተጀመረም፣ እስካሁን አልተጀመረም። ወደፊት መቼ ኢየሱስ ክርስቶስ ዳግም በሚመጣበት ጊዜ መነጠቅ፣ የቤተክርስቲያን መነጠቅ የሚባል አለ። አንድ ፓርት ነው መነጠቅ። ብዙ ጊዜ ቅዱሳኖች ይቀላቅሉታል። መነጠቅ የቤተክርስቲያን ወደዛ መሄድ ነው። ኢየሱስ ክርስቶስ በአየር በደመናን የሚቀበለን እንጂ እርሱ መጥቶ ምድር ላይ አይመጣም። ዳግም ምጽአት አይባልም፣ መነጠቅ ነው የሚባለው። በመነጠቅና በዳግም መምጣት መካከል ላይ 7 ዓመት ጋፕ አለ። መነጠቁ መጀመሪያ ነው። ኢየሱስ ክርስቶስ በአየር ላይ በደመና ላይ ይመጣል። ያ በሚሆንበት ጊዜ ቅዱሳኖች ብቻ ናቸው የሚያዩት፣ ሁሉም አያዩትም። የእርሱ የሆኑት ብቻ ያዩታል። ከዛ ቤተክርስቲያን ትነጠቃለች። ከዛ ከኢየሱስ ጋር ይገናኛሉ። 7 ዓመት በሰማይ እንቆያለን ማለት ነው። በላይ በሰማይ እንቆያለን ከኢየሱስ ክርስቶስ ጋር። ከ7 ዓመት በኋላ ግን ዳግም ይመጣል። ዳግም ሲመጣ ግን ስጋ የለበሰ ሁሉ ኢቭን የወጉት ሳይቀር ያዩታል። የወጉት ሲል አይሁዶችንም ይጨምራል። ደግሞ ቅዱሳኖችንም በኢየሱስ ክርስቶስ ስም ጳውሎስን እንደዚህ አይደል ለምን ታሳድደኛለህ አለው። ያሳደደው ማንን ነው? እነ ጴጥሮስን ደቀ መዛሙርቶችን ነበር። ኢየሱስ ክርስቶስ ግን ሲመጣ ለምን ታሳድደኛለህ ያለው። እያሳደደ የነበረው ቅዱሳንን ሰዎችን ሳይሆን ራሱ ኢየሱስ ክርስቶስን እያሳደደ ነበር። አሁን ቅዱሳንን የሚያሳድዱ ሁሉ በሌላ መልኩ ማንን እየወጉ ነው? ኢየሱስ ክርስቶስን እየወጉት ነው። ስለዚህ አይሁዶች መቼ ያን ጊዜ ኢየሱስን በስጋ በአካል የሰቀሉት ደግሞ በዘመናት ሁሉ ኢየሱስ ክርስቶስን ያሳደዱት ሁሉ የወጉት ሁሉ እየተመለከቱት ኢየሱስ ክርስቶስ ዳግም ይመጣል። ስለዚህ ሁለቱ ጋፕ አለ ማለት ነው። ከዛ በኋላ ግን በ7ቱ ዓመት የሚሆን ነገር አለ። ኢየሱስ ክርስቶስን ከመጣ በኋላ ከ7ቱ ዓመት በኋላም የሚሆን ነገር አለ። እርሱን ሁሉ ጠቅልሎ ሊሆን ያለውን ነገር ጻፍ፣ አሳየኝ፣ ተናገረኝ። ሊሆን ያለውን ነገር ያ ማለት አልተጀመረም፣ ትንቢታዊ ነው። ገና ወደፊት የሚሆን ነው ማለት ነው። ስለዚህ አሁን ያለንበት ጊዜ የቤተ ክርስቲያን ዘመን ይባላል። አሁን እኛ ያለንበት ዘመን የቤተ ክርስቲያን ዘመን ይባላል። ስለዚህ ራእይ መጽሐፍን በምታነቡበት ጊዜ አብዛኛው ምን ይፈጥራል? ኮንፊውዥን ይፈጥራል። ኦኬ የቱ ጋር ነው ጌታ የሚመጣው? የቱ ጋር ነው ቤተክርስቲያን የምትነጠቀው? ደግሞ ማቴዎስ 24 ላይ 25 ላይ የተጻፈ እጅግ በጣም ከባድ መከራዎች አሉ አይደለ? ከባድ መከራዎችን ለቤተክርስቲያን አሁን ምድር ላይ የምናየው ሞት፣ ጭንገፋ፣ ምናምን፣ ጦርነት፣ ረሃብ ሁሉ የሚበዛው ነገር ሁሉ ለጆሮ ያስፈራል። ይሄ ሁሉ ነገር ቤተክርስቲያን አሁን ምድር ላይ ያለች ነው የሚደርሰው እያል ቅዱሳኖች ይሳቀቃሉ፣ ይፈራሉ። እኛንም በዛ ውስጥ የምናልፍ ይመስላቸዋል። መጽሐፉን እንዳያችሁት ምዕራፍ 1 መግቢያው ነብያቸዋለሁ 2 እና 3 ስለ ቸርች ተጻፈና ከምዕራፍ 3 ማለቂያ ጀምሮ ልክ ወደ 4 ስንገባ ቤተክርስቲያን የምትባልን ነገር አታዩም። የቤተክርስቲያን ዘመን ምን ጋር ያቆማል? ምዕራፍ 3 ላይ ያቆማል። ምዕራፍ 3 ላይ የቤተክርስቲያን ዘመን ያቆማል። ቤተክርስቲያን የለችም እዛ ጋር። ምን ሆናለች ማለት ነው? ተነጥቃለች። ከ7ቱ ዓመት በፊት የመነጠቅ ሂደቱ የሚጀምረው ከምዕራፍ 4 ጀምሮ ቤተክርስቲያን ተነጥቃለች፣ የለችም። ይሄንን በምን አወቅን ካላችሁ ምዕራፍ 4ን ገብታችሁ ከ4 ጀምሮ የራእይ መጽሐፍን ከ4 ጀምራችሁ ገብታችሁ ስታነቡ ስለ ቤተ ክርስቲያን የሚያወራ አንድም ነገር አታገኙም።
4 ላይ ስትመጡ ስለማን ይጀምራል? 4 ላይ ልክ በብሉይ ኪዳን የነበረውን አይነት መልእክቶች ይገባሉ። ከ4 ጀምሮ የብሉይ ኪዳን የቤተ መቅደሱ አይነት ስርዓት ልክ አሁን የቤተ ክርስቲያን ስርዓት አለ አይደለ? ቤተ ክርስቲያን ምን ባለው ቤተ ክርስቲያን የቤተ መቅደሱን ስርዓት አይደለም የምንከተለው። ሙሉ በሙሉ የቤተ ክርስቲያን ስርዓት ይለያል። ከራእይ ምዕራፍ 4 በኋላ ግን የቤተ ክርስቲያን ስርዓት እንዳለ ይቀርና የመቅደስ ስርዓት በሚመስል መልኩ የወርቁ ማጠኛ ይላል፣ የወርቁ ጽናጽል፣ መለከት ይጀምራል። ቅድም እንኳን ከጠቀስነው ጀምሮ በቤተ ክርስቲያን ዘመን መለከት ተብሎ አልገባም። እንጠቀማለን እንደ ሙዚቃ መሳሪያ፣ ጌታን እንደ ማምለኪያ፣ አዋጅ እንደ መንገሪያ እንጠቀማለን። በመጽሐፍ ቅዱስ ግን መለከት የሚባለው የብሉይ ኪዳን ሂደት ነው። ከዛ ደግሞ መጨረሻ ዘመን ላይ ኢየሱስ ክርስቶስ በሚመጣበት ጊዜ መለከት እየተነፋ ነው የምንቀበለው ማለት ነው። ከሰማይ መላእክቶች መለከትን ይነፋሉ ይላል። ለዕጣን ማጠን የቤተ መቅደሱ ስርዓትን እንዳለ እየተነተነ ይነግረናል። ያ በዚህ ዘመን ላይ ቤተ ክርስቲያን አለመኖሯን ያሳየናል ማለት ነው። ሁለተኛ ላይ የምናየው ነገር ምንድነው? እሱ መንፈስ ቅዱስ አይኖርም በዛ ጊዜ እስከ ዓለም ፍጻሜ ድረስ መንፈስ ቅዱስ ከእናንተ ጋር ይኖራል ይላል አይደለ? አሁን የእግዚአብሔር ኦፊሱ የት ነው ካለን ቸርች ነው፣ ቤተ ክርስቲያን ነው። የእግዚአብሔር ኦፊስ ቢሮ ሰማይ አይደለም። ሰማይ ዙፋኑ ነው። የእግዚአብሔር ሄድ ኦፊሱ እዛ ነው። ግን ኦፊስ አድርጎ የሚጠቀመው የአምባሳደሩ መኖሪያ እዚህ ቤተክርስቲያን ውስጥ ነው። ቤተክርስቲያን ስል ምድር ላይ ያለችውን ቤተክርስቲያን የእግዚአብሔር ኦፊስ ነው፣ የሥራ ቦታ። ትእዛዛት ከላይ ይመጣሉ። ኦሬዲ አሁን እያንዳንዱ ትእዛዝ ከሰማይ ከእግዚአብሔር ዘንድ እየወረደ አይደለም። ኦሬዲ መንፈስ ቅዱስ እዚህ ነው ያለው። መንፈስ ቅዱስ በቤተ ክርስቲያን ውስጥ ነው ያለው። በቅዱሳኑ በእያንዳንዱ ቅዱሳን ውስጥ ማን አለ? መንፈስ ቅዱስ አለ። ስለዚህ ትእዛዝ ሁሉ የሚወጣው እኛ ልባችንን ዙፋን አድርጎ ከሚጠቀመው ከመንፈስ ቅዱስ ትእዛዝ ሁሉ ይወጣል ማለት ነው። እግዚአብሔር አሁን ከሰማይ የሚልከው እያንዳንዱ መልእክት ከሰማይ የሚልከው መልእክት የለውም። እስከ ዓለም ፍጻሜ ድረስ ትቷችሁ አይሄድም፣ አይለያችሁም፣ አልተዋችሁም አይደል ያለው? አልተዋችሁም ሲል ለምን? ከኛ ጋር ኑሮን ስላደረገ። እኛም ወደ እናንተ እንመጣለን። ማን? አብ፣ ወልድ፣ መንፈስ ቅዱስ። ከዛስ በእናንተ መካከል መኖሪያን እናደርጋለን፣ በእናንተ ውስጥ እንኖራለን ስንል አብ ከላይ ከሰማይ መጥቶ በእኛ ውስጥ ልብ ገብቷል ወይ? ኢየሱስ ክርስቶስ በአብ ቀኝ ያለው ኢየሱስ ክርስቶስ መጥቶ በእኛ ልብ ውስጥ ገብቷል ወይ? አይደለም። በማን አማካኝነት ነው የተወከሉት? መንፈስ ቅዱስ ኦልሬዲ ምን ስለሆነ? እርሱም እግዚአብሔር ስለሆነ፣ እርሱም እግዚአብሔርን ስለሚወክል፣ ወልድን ስለሚወክል ኢየሱስ ክርስቶስ ምን አለ? ከኔ የሰማውን ነው መጥቶ የሚነግራችሁ እንጂ ራሱን ፍቃድ አይደለም። መንፈስ ቅዱስ ፍቃድ ስለሌለው ነው ወይ? አይደለም። እነሱ ሃይራርኪ የላቸውም። በመካከል ዘሴም ሌቭል ናቸው። ሶስቱም እግዚአብሔር ናቸው። የራሳቸው ፍቃድ አላቸው። ነገር ግን አንዱ ካንዱ ፍቃዱ አይጣረስም። ኢየሱስ ክርስቶስ ምድር ላይ በመጣበት ጊዜ ምን አለ? አብ ጋር ያየሁትን ለማድረግ እንጂ ከራሴ ተቀብዬ አይደለም አለ አይደለ? ከራሴ አንስቼ አንድ ማድረገው ነገር የለም አለ። ያ ማለት ኢየሱስ ከአብ ስለሚያንስ ነው? አይደለም። አባቱን ስለሚያከብር መንፈስ ቅዱስስ ከኢየሱስ ክርስቶስ ከኢየሱስ ያየውን የሰማውን ሲናገረን መንፈስ ቅዱስ ከኢየሱስ ስለሚያንስ ነው? አይደለም። ስለሚከባበሩ አውቶሪቲያቸው አንዱን ስለሚያከብሩ። ስለዚህ አሁን ምን ይባላል? የመንፈስ ቅዱስ ዘመን ይባላል። የመንፈስ ቅዱስ ብሉይ ኪዳን የአብ ዘመን ይባላል። ከዛ 4ቱ ወንጌላት በነበረበት ጊዜ ኢየሱስ ክርስቶስ ምድር ላይ በነበረበት ጊዜ የወልድ ዘመን ይባላል። አሁን ደግሞ የቤተ ክርስቲያን ዘመን የማን ዘመን ይባላል? የመንፈስ ቅዱስ ዘመን ይባላል። ለዛ እኮ ነው የእግዚአብሔር አብ ፍቅር፣ የጌታ የኢየሱስ ክርስቶስ ጸጋ፣ የመንፈስ ቅዱስ ህብረት አይለያችሁ። የመንፈስ ቅዱስ ህብረት ከመንፈስ ቅዱስ ጋር ህብረትን ስናደርግ የጌታ የኢየሱስ ክርስቶስን ጸጋ እንቀበላለን ማለት ነው። ሰው ብዙ ጊዜ ጸጋ ይፈልጋል አይደል? ጸጋ እጅግ በጣም በህይወታችን አስፈላጊ ነገር ነው። ያለ ጸጋ እኛ ባዶ ነን፣ ጎደሎ ነን። ጸጋ ከሌለ ምንም ማድረግ ማንችል ሰዎች ነን። ሐዋርያው ጳውሎስ ምን አለ? የሆንኩትን ሁሉ የሆንኩት በእግዚአብሔር ጸጋ ነው አለ። ከየት አመጣው? ከመንፈስ ቅዱስ ጋር ጥሩ ህብረት ስለነበረው። ከመንፈስ ቅዱስ ጋር ፌሎሺፕ ስናደርግ የጌታ የኢየሱስ ክርስቶስን ጸጋ በሙላት መቀበል እንችላለን። የጌታ የኢየሱስ ክርስቶስን ጸጋ የሚሰጠን ማን ነው? በእኛ ውስጥ ያደረው መንፈስ ቅዱስ ነው። መንፈስ ቅዱስ የእግዚአብሔርን ፍቅር ደግሞ ይገልጥልናል። ለምን? የእግዚአብሔር ፍቅር የጌታ ኢየሱስ ክርስቶስ ጸጋ ስለተባለ የእግዚአብሔርን ፍቅር መለማመድ ከፈለጋችሁ ከመንፈስ ቅዱስ ጋር ቆንጆ ፌሎሺፕ ይኖራችሁ። ኢየሱስ ክርስቶስ ወደ ሰማይ ሲያርግ፣ ወደ ሰማይ ሲገባ ሐዋርያት ምዕራፍ 1 ላይ ነው አይደለ? እያዩት
ደመናም ከፊታቸው ሰወራቸው። እሱም ከፍ ብሎ አረገ ገባ አይደለ? እዛ ሲገባ ግን ኢየሱስ ክርስቶስ ባዶ እጁን አይደለም የገባው፣ ደሙን ይዞ ነው የገባው። ወደ ቅድስተ ቅዱሳን ደሙን ይዞ ስለገባ መንፈስ ቅዱስ ሊመጣና በቅዱሳን ሕይወት ውስጥ ቅዱሳን ውስጥ ሊያድር የተፈቀደ ሆነ። መጥቶ ሊቀድሰን ሊያነጻን በእኛ ውስጥ ሊያድር የምንበቃ ሰዎች አደረገን። ለምን? ወደ ቅድስተ ቅዱሳን የገባው ደም የከብቶች፣ የኮርማ፣ የፍየል፣ የበግ ደም አይደለም፣ የሰው ደም ስለሆነ ያም ሰው ደግሞ ንጹህ ሰው ኢየሱስ ክርስቶስ ስለሆነ ኃጢአትን የማያውቀው የኢየሱስ ክርስቶስ ደም ስለ እኛ ስለ ሰዎች ሁሉ ስለፈሰሰ መንፈስ ቅዱስ ሊመጣ ብቁ ሊያደርገን ወደደ ማለት ነው። መንፈስ ቅዱስ መጣ፣ ቤተክርስቲያን የምትባለዋ ተወለደች ማለት ነው። ማን ሲመጣ? መንፈስ ቅዱስ ሲመጣ ነው። እንደ ቅዱሳን እንደ ቤተክርስቲያን በደንብ ሁል ጊዜ ልናቀው የሚገባን ነገር ኢየሱስ ክርስቶስ በመስቀል ላይ ሞቶልናል፣ ዋጋ ከፍሎልናል አይደለ? ሌጋል ፔመንት ህጋዊ የሆነ ዋጋ ሁሉ ተከፍሏል። ልክ ፍርድ ቤት ላይ ምንድነው እሱ ህግ ኖሮባችሁ ምናምን ተከራክራችሁ ንብረቱ የእናንተ ሆኖ ተፈቅዶላችኋል ተብሎ ማህተም ሲመታላችሁ ሌጋል ፔመንት ፍርድ ጀጅመንት ህጋዊ ፍርድን አግኝታችኋል፣ ውሳኔ አግኝታችኋል። ኢየሱስ ክርስቶስ ለእናንተ በመስቀል ላይ የከፈለላችሁ ነገር በዕዳ ተይዛችሁበት ለነበረው ሞታችሁ ለነበረ ሞት ልትሞቱለት ለሚገባው ነገር ሁሉ ኢየሱስ ክርስቶስ መጥቶ ሌጋሊ ከፍሎላችኋል። ዩ አር ፍሪ። ነፃ ብቻ አይደላችሁ፣ ነፃ ተብላችኋል። ነገር ደግሞ አላችሁ ምን? በረከትን አላችሁ፣ ህይወት አላችሁ ተብላችኋል። ይሄንን ህይወት፣ ይሄንን በረከት፣ ይሄን ጸጋ ታዲያ እንዴት እንቀበለዋለን? ኢየሱስ ከፍሎታል። ብዙ ክርስቲያን እዛ ጋር ነው የሚያቆመው። ኢየሱስ ክርስቶስ ከፍሎልኛል። የከፈለልኝ ማለት ባይዘው ኢየሱስ ክርስቶስ ለዓለም ሁሉ ከፍሏል አይደለ? አሁን በምድር ዘመን ላሉት ሁሉ ለሁሉ ከአዳም ጀምሮ እስከ መጨረሻው ዘመን ሰው ሆኖ ለሚወለደው እዚህ ምድር ላይ ለሚመጣ ሁሉ ኢየሱስ ዋጋን ከፍሏል። ዋጋን ስለከፈለ ግን እነዚህ ሁሉ ሰዎች መዳንን ያገኛሉ ወይ ካልን ነው አይደለም። ስላልፈቀደ ነው ፈቅዷል። ስላልተከፈለ ተከፍሏል። ግን ሁሉ ጻድቅ ሆኗል ወይ ሁሉ ነጽቷል ወይ ካልን አይደለም። ለምን? የኢየሱስ ክርስቶስ ደም ከኃጢአት ሁሉ ማንጻትን ይችላል። ግን ፈቅደን ወደን የራሳችን ስናደርገው ለተቀበሉት ከኃጢአታቸው ይነጻሉ። ይሄ ሌጋል ፔመንት ይባላል። ይሄንን የምናገኘው እንዴት ነው? ወደ ኢየሱስ ክርስቶስ ስንመጣ እሱን የጌታችን አድርገን ስንቀበለው በልባችን ላይ ስናነክሰው ከኃጢአታችን ያነጻናል፣ ያጸድቀናል ማለት ነው። ኢሚዲየትሊ ኢየሱስን እኛ ኮንፌስ እናደርገው ስናውጀው በአንደበታችን ስንናገር ኢሚዲየትሊ መንፈስ ቅዱስ ይመጣና በህይወታችን ላይ ይሰራል ማለት ነው። ኢየሱስ ክርስቶስ ጌታ ነው። ራቸስ ያደርገናል፣ ጻድቃኖች ያደርገናል፣ ይቀድሰናል፣ ያድሰናል፣ አዲስ ፍጥረት ያደርገናል፣ ህይወትንም ይሰጠናል ማለት ነው። ማን? መንፈስ ቅዱስ። ያለ እናንተ እውቅና ልክ ጌታ ኢየሱስ ክርስቶስን ስትቀበሉት ማለት ነው እናንተ ጌታ ኢየሱስ ክርስቶስ የከፈለላችሁ ዋጋ ነው አንደርስታንድ የምታደርጉት። በሰማይ በመስቀል ላይ የከፈለላችሁን ዋጋ ነው አንደርስታንድ አድርጋችሁ የስ ኦፍ ኮርስ እሱ ነው ጌታ፣ እርሱ ለእኔ ሞቶልኛል፣ የእርሱ ደም ያነጻኛል ብላችሁ ነው ያመናችሁት። ሌላ ምንም አይነት መረዳት ኖሯችሁ አይደለም። መጽሐፍ ቅዱስ ገብቷችሁ አንበባችሁ። እስቲ ማን ነው መጽሐፍ ቅዱስን በደንብ አንብቤ ጨርሼ ከሀስ ከበ ተረድቼ ነው ኢየሱስን ያገኘሁት የሚል ማንም የለም። መጽሐፍ ቅዱስን ሳናይ ሁላ በተነገረን አንድ ቃል ህይወታችን የተቀየረ እጅግ በጣም ብዙዎች አለን አይደለ? በጣም ብዙዎች እንደውም እንደዛ ብዙ በመመራመር ያሳለፉት ከእውነት ርቀው ወደ ፍልስፍና ገብቶ ጌታን ያላወቁ እጅግ በጣም ብዙ ሰዎች አሉ። ብዙ ሰዎችም አልፈዋል። ባይምሮ አይደለም ከእግዚአብሔር ጋር የምንገናኘው፣ መንፈስ ቅዱስ ነው የሚያበራልን። ግን ኢየሱስ ክርስቶስን ኮንፌስ ስናደርግ መንፈስ ቅዱስ ስራው ምንድነው? እሱ ኢየሱስን ሪል ያደርግልናል አይደል? እውነት ያደርግልናል። ልክ ኢየሱስን ስንጠራው የመንፈስ ቅዱስ ስራ ምንድነው? እሱ ኢየሱስን ሪል ማድረግ፣ እውን ማድረግ፣ ኢየሱስን ለኛ ማብራት፣ ኢየሱስ ብርሃናችን እንዲሆን ማድረግ። ማን? መንፈስ ቅዱስ። የመንፈስ ቅዱስ ስራ እሱ ነው። ኢየሱስ ያን ሁሉ ዋጋ ምድር ላይ የከፈለውን መጥቶ እውን ያደርግልናል ለልባችን። ከዛ አስቡት ሰው በዛ በኃጢአት ተጨማልቆ ኑሯችንን ምናምን ታውቁታላችኋል። ኢሚዲየትሊ ግን አዲስ ማንነት ይሰማናል። አሜን ኒው ክሬሽን፣ እኔ አዲስ ፍጥረት ነኝ፣ አሮጌው አልፏል፣ እኔ ጻድቅ ሆኛለሁ እንላለን። ኮንፊደንሳችን ይመጣል። እንዴት? አንደበታችን ላይ እንዴት ያን ያህል ድፍረት መጣ? መንፈስ ቅዱስ ያንን ድፍረት መንፈሳችን ከመንፈሱ ጋር ከእግዚአብሔር መንፈስ ጋር የእርሱ መንፈስ ከመንፈሳችን ጋር ሆኖ የእግዚአብሔር ልጆች እንደሆን ይመሰክርልናል። ከዛስ አባ ብለን የምንጮህበትን የልጅነትን መንፈስ እንካፈላለን።
በውስጣችን ላይ ከዛ በኋላ የባርነት መንፈስ አይሰማንም። አባንደን እንደሆን እንደተተውን አይሰማንም። አባት እንደ ኦርፋኔጅ እንደሆን አይሰማንም። ወላጅ አልባነት አይሰማንም። ወላጅ እንዳለን ይሰማናል። ኢየሱስ ክርስቶስ ጌታ ነው። ማን ነው ይሄንን መንፈስ በውስጣችን ያስቀመጠው? ዘ ስፒሪት ኦፍ አዶፕሽን ይባላል። ኢየሱስ ክርስቶስ ጌታ ነው። የልጅነት መንፈስ በውስጣችን ያንን ይመሰክርልናል። አባ ብለን የምንጮበትን የልጅነትን መንፈስ በልባችን ውስጥ አኖረ። ማን? መንፈስ ቅዱስ። መንፈስ ቅዱስ ነው እሱን የሚሰጠን። ያ መንፈስ ይመጣና እኔን እናንተን ምናምን በሚወልድበት ጊዜ ቤተ ክርስቲያን የምትባለው ተወለደች ማለት ነው። የክርስቶስ ማደሪያ የመንፈሱ ማደሪያ የሆነች እግዚአብሔር የሚሰራባት ለእኔና ለእናንተ ብቻ አይደለም። እግዚአብሔር በእናንተ አማካኝነት ሰውን ሁሉ ያገኛል። እናንተ ናችሁ ዩ አር ዘ ዌይ። ኢየሱስ ክርስቶስ ምንድን ነበር? መንገድ ነበር አይደለ? አሁን ደግሞ ለሌሎች የመዳን ምክንያት አዳኞች አይደለንም። እርሱ ዘ ዌይ የተባለ ወደ አብ ማስገቢያ ነው። ማን? ኢየሱስ። ካለሱ መግባት አይቻልም። አሁን ደግሞ እግዚአብሔር መንፈሱን በእኛ ውስጥ አሳድሮ እኛን ወይ አድርጎ ይጠቀመናል። ለሰዎች መዳኛ ምክንያት አድርጎ ይጠቀመናል። በምን? ወንጌልን በማወጅ ለሰዎች በመንገር። እኛ ወንጌልን ባንናገር ሰዎች እንዴት ይድናሉ? የሰማይ መላእክት መጥቶ ባይዘው ወንጌልን አይመሰክሩም፣ ያግዛሉ። ግን ቅዱሳን እንዲድኑ የሚያግዙ አይደሉም? ምን ይላል መንፈስ ቅዱስ? መላእክቶች ያግዛሉ። መላእክቶች የሚያግዙት እኛንን የምንሰራው ስራውን ስንሰራ አንደኛ መንፈስ ቅዱስ ዋናው ሰራተኛ ነው፣ በእኛ ልብ ውስጥ አለ። ዘ ሲኒየር ፓርትነር ማን? መንፈስ ቅዱስ። እኛስ መንፈስ ቅዱስን እየሰማን እየታዘዝን የምንወጣ ድምፁን የምንከተል ሰዎች ነን። ለሰዎች የመዳኛ ምክንያት እኛ ነን። እኛን ነው የሚጠቀመው። አንደበትሽን ይጠቀመዋል፣ እጅሽን ይጠቀመዋል፣ እግራችሁን ይጠቀመዋል፣ አይኖቻችሁን፣ ልብሳችሁን፣ ሁሉ ነገራችሁን ይጠቀመዋል። በዋጋ ተገዝታችኋል ይላል። የራሳችሁ አይደላችሁም። እኛ የራሳችን አይደለንም። ኢየሱስ ክርስቶስ ጌታ ነው። መኖሪያው አደረገን ማለት ነው። መኖሪያው አደረገን። ስለዚህ አሁን እንደ ቅዱሳን ማለት ነው ስለ ኢየሱስ ክርስቶስ በመስቀል ላይ ስራ ይሰራላችሁን ታውቃላችሁ ብዬ ብጠይቃችሁ አብዛኛው ክርስቲያን ይመልሳል በደንብ አድርጎ። አዎ ኢየሱስማ በመስቀል ላይ ሞቶልኝ ስለኔ ዋጋ ከፍሎ በደሙ ከኃጢአት ነጽቼ እሱን በማመን ድኜ ይላል። ከዛ እዛ ጋር ከቆምን ግን የተሸናፊ ህይወት ነው የምንኖረው። ድል ለነሳው ተብሎ ነው የተጻፈው። ድል መንሳት እኮ እነዛ እኮ ዛሬ ቸርች አይደለ? ሰባቱ ቤተክርስቲያኖች ናቸው። በጌታ በኢየሱስ ክርስቶስ አምነው የዳኑ ናቸው። ነገር ግን ድል ለነሳው ማለት ስታሸንፍ መጨረሻ ላይ ነው። ዛሬ ያመሰገንክ በምስጋና ነው የምንሄደው። ዕለታችን እናመሰግናል። ድል መንሳታችን ግን የሚታወቀው በኢየሱስ ክርስቶስ የፍርድ ወንበር ፊት ቆመን ነው። ድል ለነሳው ኢየሱስ ክርስቶስ ነው። ድል ነስታል እያለ ይሸልማል፣ ስጦታ ይሰጣል። ኢየሱስ ነው ያንን ሊል የሚችለው። ስለዚህ በምድር ዘመን ሁሉ በብሉይ ኪዳን ዘመን ምን አላቸው? እረፍት የሚባል ሰንበት አላቸው። ቅዳሜን ያርፋሉ፣ የተለያየ ነገር ያርፋሉ። ለምን? እረፍት ውስጥ ስላልገቡ ያቺን ቀን ያርፉበትና ሰውነታቸውን አሳርፈው ምናምን ነገር እግዚአብሔርን ያስባሉ። እኛ ግን ወደ እረፍቱ ገብተናል። ቅዱሳን ሁሉ ወደ እረፍቱ ገብቷል። የቀረን እረፍት የለም። ለብሉይ ኪዳን ሰዎች ግን እረፍት ውስጥ ገብቶ ቢሆኑ ኖሮ ሌላ እረፍት ባያስፈልጋቸው ነበር ነው የሚለው። ወደ እረፍቱ ገብቶ ቢሆን ስላልገቡ ሌላ አሳራፊ ያስፈልጋቸው ነበረ። ኢየሱስ ክርስቶስ ግን መጥቶ ማንም እናንተ ደካሞች ወደ እኔ ኑ እኔ አሳርፋችኋለሁ ያለን። ወደ ኢየሱስ ፊቱን ያዞረ ሁሉ ከድካሙ አርፏል። ኢየሱስ አሳርፎናል። ምንም እረፍት የሚያሳጣ ነገር የለንም። ክርስቲያን እረፍት አጣው ቢል ኖ ወደ እረፍቱና ኢየሱስ ያሳርፋል ማለት አለብን ክርስቲያን ሆኖ። ስለዚህ ወደ እረፍቱ ስለገባን ወደ እረፍቱ ገብተናል። ነገር ግን ፈቅደን ደግሞ ማናርፍበታል። ያኛውን አይነት እረፍት አይደለም። ይሄ የኃጢአት የሸክም የኑሮ የተለያየ ነገር ውጣ ውረድ እኛ በፍጹም ሊዘን አይገባም። ስለ ሰዎች ግን ነፍሴ እረፍት ታጣለች አለ ጳውሎስ። ፈልጉ ወዱ። ስለማን? ስለ ብዙዎች መዳን፣ ስለ ወንጌል፣ ስለ ተሰጠው አደራ በውስጡ ስለተቀመጠ ከማን ጋር? ከመንፈስ ቅዱስ ጋር ስለምንሰራው በዚህ ምድር ስለ ራሳችን አይደለም፣ ስለ ሌሎች። ከባድ ሸክም አለብኝ፣ ጭንቀት አለብኝ፣ የወንጌል አገልግሎት ተልኳችን። ያ ግን እረፍት አይሰጠንም። ሰዎች ይጠፋሉ። አስቡት። የጌታ የኢየሱስ ክርስቶስን መምጣት ስታስቡ ሁለት ነገር ይሰማናል። አንዱ እጅግ በጣም ደስ ይለናል። ከዚህ መከራ፣ ከዚህ ምድር ዓለም፣ ከዚህ ዓለም ኮተት ያድነናል። እረፍት ነው ለኛ፣ ወደ ክብሩ ነው የምንገባው። ሌላው ደግሞ ምንድነው የምናስበው? አንደኛ ምን ያህል ሰራን እንላለን። ምን ያህል ሰራን በፊቱ። ለምን ፊቱ ስንቀርብ ድጋሜ ሌላ እድል የለንም። በምድር ላይ ያለን ነው የመስራት እድላችን፣ አክሊላችን ምንድነው የሚሆነው? የመዳን ጉዳይ አይደለም። ከመዳን አልፈናል፣ ከሱ ብዙ ርቀናል።
መዳን እንድናለን አንድንም የሚል ጥያቄ እኛ ጋር የለም። ግን አክሊላችንስ? አክሊል ደግሞ በስራ ነው። አምነ በመንፈስ ቅዱስ ጋር ከመንፈስ ቅዱስ ጋር ሆነ ስለምሰራው ስራ ነው። እሱን ደግሞ እናስባለን። አንድ ሌላው ደግሞ ምንድነው? እሱ ያልዳኑ ሰዎችስ ምታቋቸውን እንኳን አስቡ። እሱ ያሳስባቸዋል። ለዚህ ሁሉ ግን ማን ይረዳናል? መንፈስ ቅዱስ ይረዳናል። መንፈስ ቅዱስ ይረዳናል። ያ መንፈስ ቅዱስ የተስፋው መንፈስ የታተምንበት በእኛ ውስጥ የሚኖረው ምን አድርጎናል? ኦፊስ አድርጎናል። የእግዚአብሔር ኦፊስ፣ ይሄ ኦፊስ አድርጎናል። ማደሪያው ቢሮ አድርጎናል። አስቡት። ዩር አን ኤጀንት። ሌላ ኤጀንት አይፈልግም እግዚአብሔር። እግዚአብሔር ሙሉ ነው። ባይዘወይ እግዚአብሔር በእኛ የሚተማመነውን ያህል እኛ በእሱ ብንተማመን እርሱ በእኛ ይተማመናል። እኛ ግን በእርሱ ያለን እምነት ምን ያህል ነው? መተማመናችን ምን ያህል ነው? እርሱ እኮ እኛን አምኖ ነው። እኛን አምኖ ሰዎችን ሁሉ የሰዎችን ህይወት አደራ በእኛ እጅ ላይ ሰጥቶናል። የሰዎች ህይወት በእኛ እጅ ላይ ነው ያለው። ባይዘወይ የሰዎች መዳን እኛ ስንል እዚህ ስፍራ ላይ ብቻ ያላችሁትን አይደለም። በምድር ላይ ያለው ቅዱሳን ሁሉ ስለሌላ ሁሉ አደራው በእኛ እጅ ነው ያለው። ይመለከተናል። whether we like it or not፣ ወደድንም ጠላንም ይመለከተናል። ስላልዳኑ ሰዎች እኛን ይመለከተናል። አደራ ነው በእጃችሁ የተሰጠው። አደራ፣ ኃላፊነት፣ ጎናችሁ ስላሉ አጠገባችሁ ስለምታገኙት፣ እንዲሁም ደግሞ ርቃችሁ ስለ ወንጌል ሲነገር እስከ ለፍጥረት ሁሉ ይላል አይደል? እስከ ዓለም ዳርቻ ይላል። እስከ ምድር ዳርቻ ለሁሉ በተለያየ ከለር ያለው በተለያየ ቋንቋ ተናጋሪ የተለያየ አካባቢ ላይ ላለ ሁሉ ወንጌል ሊሰበክ ያስፈልጋል። that's why ኦፊስ የሆንክበት፣ ኤጀንት የሆንክበት፣ አምባሳደር የሆንክበት ምክንያት እርሱ ነው። ማለት ስልጣን አይደለም፣ ሹመት አይደለም፣ ኦርዲኔሽን አይደለም፣ ስራ ነው፣ ኃላፊነት ነው፣ አክሽን ነው። መንፈሳዊ ነገር ባይዘው አክሽን ነው፣ ተግባር ነው። ብዙ ጊዜ ስለ ሹመት እናደርገዋለን፣ ማለት ስለ ስልጣን ፖዚሽን እናደርገዋለን። yes of course ፖዚሽን አግኝተናል። ፖዚሽኑ ነው የሚያሰራን፣ ስፍራው ነው የሚያሰራን። ግን ሹመቱ ለስራ ነው፣ ለተግባር ነው። ራእይ ምዕራፍ 4 ላይ ማለት ነው። አሁን ይሄን ሁሉ መንፈስ ቅዱስ በእኛ ህይወት ላይ ሆኖ ይሰራል። መንፈስ ቅዱስ የእግዚአብሔርን ዓላማ የእግዚአብሔር ኦፊስ አርጎን እኛን በእኛ ህይወት ላይ ይሰራል መንፈስ ቅዱስ። ነገር ግን ሰዎች በምድር ላይ የእግዚአብሔር ኦፊስ መሆን የማይችሉበት ጊዜ ይመጣል። ያቺ 7 ዓመት ቤተክርስቲያን ከተነጠቀች በኋላ የእግዚአብሔር ኦፊስ በምድር ላይ አይኖርም። ኦፊሱ ሁሉ ከላይ ይሆናል። ቢሮ የት ይሆን? እላይ፣ ከላይ ከሰማይ ነው የሚሆነው። ለዛ ነው በሰማይ የተከፈተ ደጅ፣ የሰማይ ደጅ ይከፈታል። ትእዛዛት ሁሉ ከዛ ነው የሚወጣው። መላእክቶች ከዛ እየተላኩ ይመጣሉ። እግዚአብሔር ምድር ላይ መንፈስ ቅዱስ ከላይ የመጣ ነው ሰዎችን ልክ እንደ ብሉይ ኪዳን ዘመን። በብሉይ ኪዳን ዘመን ቤተ መቅደስ እንኳን ነበረ። አሁን ግን ቤተ መቅደስ አይኖርም። በዛ በ7 ዓመት ቤተ ክርስቲያን ከተነጠቀች በኋላ ቤተ መቅደስ የሚባል በምድር ላይ አይኖርም። እላ ያለችዋ ቤተ መቅደስ ናት። ከዛ በኋላ ምትጸናው። ከዚህ በኋላ አየው እነሆ በሰማይ የተከፈተ ደጅ፣ እንዲህ መለከትም ሆኖ ሲናገረኝ የሰማሁት ፊተኛው ድምፅ ወደዚህ ውጣና ከዚህ በኋላ ሊሆን ያለው ውጣና፣ ወዴት? ወደ እርሱ ወደ እግዚአብሔር። እና ይሄኛው ምን ይባላል? ጳውሎስ ዮሐንስ በመንፈስ ብቻ ሳይሆን ሜቢ በስጋም ይሆን እንደ የሄደው እዛ ስፍራ ላይ ወስዶ ነው እያንዳንዷን ነገር ያሳየው። ዲቴል የሆነ ማየትን ያየው። ሁለተኛ ቆሮንቶስ ምዕራፍ 12 ቁጥር 7 ላይ ሐዋርያው ጳውሎስ እንደዚህ ይላል፣ ይሄ ሰው በስጋ ይሁን በመንፈስ የሄደው አላውቅም አለ። ሜቢ ይሄን ስታስቡ በስጋ የሄደ አይመስላችሁ? አላውቅም ነው ያለው። ማለት በስጋ መሄድ አለ ማለት ነው እኮ። በስጋ መሄድ ይቻላል ማለት ነው። በፍጹም ማይቻል ቢሆን ይሄ ሰው የአማራጭ ሁለት ኮንፊውዝ የሚያደርገን ሐሳብ አያስቀምጥም። ወደ 3ኛው ሰማይ ተነጥቅ ያለው ልመካብል ከዚህ በላይ የምመካበት ነገር የለም። ምን ያስመካል? ምድር ላይ ያላችሁ ሰማይ ሄዳችሁ የሰማይን እያንዳንዱ ጎብኝታችሁ። ጳውሎስ ሰማይ 3ኛ ሰማይ ሄዷል። ይህ ሰው እንደውም መሄዱ በመንፈስ ራእይ በማየት ብቻ ሳይሆን በአካል በስጋ ሊሆን ይችላል። በስጋ ይሁን በመንፈስ ይሁን አላውቅም፣ እኔ እንዴት እንደሆነ አላውቅም ያለው ግን ሄዷል። ይህ ሰው ከታበየ ከዚህ በላይ ልታበይበት ልመካበት መፈልገው ነገር የለኝም አለ። መጽሐፍ ቅዱስ ምን ይላል? ወደዚህ ውጣና ብሎ ሙሉ እሱ ራፕቸር እንደመነጠቅ አይነት ነገር ለቤተ ክርስቲያን መነጠቅ የሚባለው ነገር ባለው መልኩ ነው የተጠቀመው ቃሉ ውጣ የሚለው ማለት ነው። መውጣት ሕዝቅኤል ላይ ወጥቶ በአየር ላይ ሲሄድ የተለያየ ነገር አየር ላይ አነሳኝ፣ ሄድኩኝ፣ በደመና ላይ ሄድኩኝ ይላል አይደለ? አዎ መጽሐፍ ቅዱስ ላይ እንደዚህ ነገሮችን እናያለን። በዛ መልኩ እንደሆነ ይናገራል። ወዲያውም በመንፈስ ነበርኩ፣ እነሆም ዙፋን በሰማይ ቆሟል፣ በዙፋኑም ላይ ተቀማጭ ነበር ይላል። ሌላው ምንድነው? እሱ ሄዶ ያየው መጀመሪያ ነገር ዙፋኑን አየ፣ የእግዚአብሔርን ዙፋን አየ። ይሄኛው ራእይ ምዕራፍ 4 ላይ የሰማይን አምልኮ ነው የሚያሳየ። እንደ ራእይ መጽሐፍ የአምልኮን የሰማይን አምልኮ የሚያሳይ መጽሐፍ የለም።
አብዛኛው የራእይ መጽሐፍ ከመጨረሻው ዘመን ጋር ብቻ ነው የምናያይዘው። ግን ወርሺፕ የሰማይ አምልኮ ምን ይመስላል ሐሳብ ሁሉ በደንብ ያለው ራእይ መጽሐፍ ላይ ነው። ወዲያውም በመንፈስ ነበርኩ፣ እነሆ ዙፋን በሰማይ ቆመዋል፣ በዙፋኑም ላይ ተቀማጭ ነበረ ይላል። ያም የተቀመጠው ማነው? እሱ እግዚአብሔር ነበረ። እግዚአብሔር እርሱ መልኩ እንደዚህ አፍንጫው፣ ጆሮ ምናምን አይኑ ተብሎ አይገለጥም። ጀስት ክብሩን ግሎሪውን ብቻ ነው ልታወራ የምትችለው። ግሎሪውን ነው ልትገልጸው የምትችለው። እግዚአብሔር ምንድነው? ፎርምለስ ነው እና በሆነ ቅርጽ ውስጥ አስገብተን ልንገልጸው ምንችል አይደለም። ጀስት ሂዝ ላይት ብርሃን ነው እግዚአብሔር። እርሱ በክብር የተሞላ ነው። ስለዚህ የሆነ ፎርም ልንሰጠው አንችልም። ስለዚህ ያየው ዮሐንስ ምን አለ? ተቀምጦ የነበረውን በመልኩ የኢያስጴድን የሰርዲኖንን ዕንቁ ይመስል ነበረ። ዕንቁ በመልኩ መርገድን የመሰለ ቀስተ ደመና በዙፋን ላይ ነበረ ይላል። ይቺ ቀስተ ደመና የምትባለውን ሐሳብ ደግሞ ገልጽላችኋለሁ። ዘፍጥረት ምዕራፍ 8:22 ላይ ኖህን ወደ መርከቡ ካስገባ በኋላ ለሰባት ወራት ያህል ነው ዝናብ ዘነበ በምድር ላይ ምናምን። ምድር ላይ ያለው ነገር ሁሉ ጠፋ አይደል? ኔቸር አሴሆል ጠፋ። ሰማይና ምድር ምናምን አልጠፋም። የተፈጠረ ሁሉ የበቀለው ሁሉ ጠፋ። እንስሳቶች ሁሉ የሰው ልጅም ሁሉ አለቀ። ከዛ በኋላ ኖህ ምድሪቷ ውሃው ሲደርቅ ኖህም ከመርከቡ ወጣና መሠዊያ ለእግዚአብሔር ሰራ ይላል። እግዚአብሔር መስዋዕቱን አሸተተ፣ በልቡም እንደዚህ አለ፣ ባረከው። ማንን? ኖህን። ከዛ ምን ገባ? ኮቨናንት ኪዳንን ገባ። ከማን ጋር? ከሰው ልጆች ሁሉ ጋር። የሰው ልጅ ወክሎ እግዚአብሔር ኮቨናንት ከማን ጋር ነበር የገባው? ከአዳም ጋር አልነበር? ኤደን ገነት ላይ መጀመሪያ የኤደን ገነት ኪዳን ይባላል። እርሱ አዳምና ሔዋን ሴትና ወንድ አድርጎ ፈጠራቸው ይላል። ከዛ ከእነርሱ ጋር ምን ገባ? ኪዳንን ገባ። ኤደኒክ ኮቨናንት ይባላል። ከዛ ደግሞ አዳሚክ ኮቨናንት የሚባል አለ። ከአዳም ጋር ኪዳን ሲገባ እኛን ሁሉ ይዞ ነው። ልክ በአብርሃም ወገብ ውስጥ ማን ነበረ ይላል? ሌዊ ነበረ ይላል አይደለ? በአዳም ወገብ ውስጥ ደግሞ እኛ ሁላችንም ነበርን። ስለዚህ ከአዳም ጋር ኪዳንን ሲገባ ከኛም ጋር እግዚአብሔር አብሮ ኪዳን ገብቷል። አዳም ስላለፈ ያ ጄኔሬሽን ያ ትውልድ ስላለፈ ኪዳኑ ሁሉ ስለተሻረ ከዛ አዲስ ኪዳን ያስፈልግ ነበረ። ከማን ጋር? ከኖህ ጋር። የሰው ልጆችን ወክሎ የሰው ልጆች ሁሉ አባት መገኛ የሆነ በኋላ ላይ ኖህ ነው። ኖህ ደግሞ ህዝቡን ሁሉ ሰውን ሁሉ ወክሎ እግዚአብሔር ከሱ ጋር ኪዳን ገባ። ኪዳን ሲገባ ከዚህ በኋላ አለ እግዚአብሔርን በልቡ አሰበ። በኖህ ባቀረበው መስዋዕት ደስ ስላለው አሸተተው፣ ተቀበለው። እዛ ዳግመኛ ምድርን በውሃ አላጠፋትም ብሎ ኪዳን ገባ። በመጨረሻው ዘመን እግዚአብሔር ምን ያህል የኪዳን አክባሪ አምላክ እንደሆነ እንድትመለከቱ ነው። በመጨረሻው ዘመን ከሰማይ እሳት ይወርዳል፣ የተለያየ ነገር ደም ይፈሳል፣ የተለያየ ነገር ያልፋል እና አብዛኛው በምድር ላይ የሚኖሩ ሰዎች በዛ ሂደት ውስጥ ይሞታሉ። በሽታ ይለቀቃል፣ ምናምን መናፍስቶች ይወጣሉ፣ እንደ ጊንጥ ምናምን የመሰለ ሰዎችን የሚገሉ የሚያሰቃዩ። ግን በፍጹም እግዚአብሔር ከኖህ ጋር ኪዳን ስለገባ በሚጠፋ በጥፋት ውሃ ምድር አትጠፋም። እግዚአብሔር ከሰው ጋር ኪዳንን ገብቷል። ምንም ሰዎቹ አመፀኛ ቢሆኑ በእግዚአብሔር ላይ ቢያምፁ የመጨረሻው ዘመን ቢደርስ እግዚአብሔር ግን ኪዳንን ከሰው ልጅ ጋር ኢቭን ከሰው ጋር ብቻ አይደለም ሰውን ይላል የምድር እንስሳን፣ እጽዋትን ሁሉ ነፍስ ያለውን ሁሉ በጥፋት ውሃ አላጠፋም ብሎ እግዚአብሔር ኪዳን ገብቷል። ዮሐንስ ሄዶ ወደ ሰማይ ቀስተ የእግዚአብሔርን ዙፋን አየ። የእግዚአብሔርን መልክ ገለጠው፣ በገባው መልኩ ገለጠውና ሲያይ ቀስተ ደመና ዙፋኑን ምን ከቦት ነበር አለ? ቀስተ ደመና ከቦት ነበረ። ያቺ ቀስተ ደመና ምንን ለማሰብ ነው? የእግዚአብሔር ቀስተ ደመና ግን ምንድነው? እሱ የእግዚአብሔርን ዙፋን ከቦታል። ኔቸር ሁሉ ከዛ እየታዘዙ የሚወጡ መላእክቶች አሉ። እነዛ መላእክቶች በጥፋት ውሃ ምድርን ማጥፋት አይችሉም። ያቺ ቀስተ ደመና የእግዚአብሔርን ኮቨናንት ከሰው ልጅ ጋር የገባውን መጠበቂያ ናት። የእግዚአብሔር ዙፋን መልኩ ይሄንን ይመስል ነበረ። በጣም ደስ የሚለው ደግሞ ትልቅ ዙፋን አየሁኛል። ትልቅ ዙፋን ግን አንድ ዙፋን ብቻ አልነበረም ያለው። ሌላም ዙፋንን አየው ይላል። በዙፋኑም ዙሪያ 24 ዙፋኖች ነበሩ። እግዚአብሔር ወንበርን አዘጋጅቶልናል፣ ዙፋንን አዘጋጅቶልናል። ኢየሱስ ክርስቶስ ጌታ ነው። ኢቭን ይሄንን ሰማይ ሄዶ ነው ያየው ዙፋኖችን። የአብ ዙፋን የእግዚአብሔር ዙፋን አለ፣ ደግሞ ሌላ ዙፋኖች አሉ። ኢየሱስም ሲወርድ አንድ ዙፋን አየው ይላል፣ ሌላ ዙፋኖችም አየው ይላል። ኢየሱስ ንጉሠ ነገሥት ሆኖ ንጉሥና ካህን አደረገን ይላል። ለመንግስቱ ንጉሥ ካህን አደረገን።
ስለዚህ ንጉስ ከሆን መቀመጫም አለን፣ ዙፋን አለን። ንጉሰ ነገስቱ ኢየሱስ ክርስቶስ ለሱ አንድ ዙፋን አለ። ከርሱ ጋር ደግሞ አብረው የሚመጡት እነዚህ እንደ ደመና ይከቡታል ተብሎ ከርሱ ጋር በደመና መልክ የሚወርዱት ሁሉ ዙፋን ተዘጋጅቶላቸዋል። ለርሱም ደግሞ እዚህ ጋር ይሄ ምሳሌ ያሳየናል። እነዚህ 24ቱ ዙፋኖች በዙፋኖቹም ላይ መላእክቶች አይደሉም የተቀመጡት። አንዳንድ ሰው ለሰው ለሚባለው ነገር እግዚአብሔር ክብር የሰጠው ክብር በዛ ልክ መቀበል ይከብደዋል። በቃ እግዚአብሔር አፍሮናል፣ ኖ ቾይስ። በቃ ለሚወደው እግዚአብሔር ለሚወደው እንዲደረግለታል አይደለ? ምርጫ የለንም። በቃ ተወደናል። ስራችን አይደለም፣ እንዲሁ ወደደን። እንዲሁ ከወደደን ከታላቅ ፍቅሩ የተነሳ ይላል። በቃ መወደን ምን እናርግ? ኢየሱስ ክርስቶስ ጌታ ነው። እኛ ራሳችንን ስናየው እኮ አይገባን፣ we don't deserve። በፍጹም አንዱም ይገባናል የምንለው ነገር የለንም። ከወደደን ከታላቅ ፍቅሩ የተነሳ ግን ለእርሱ ዙፋን አለው፣ ለእኛም አብረነው ደግሞ ለልዑላኖች ዙፋንን አዘጋጀልን። የስ ስለዚህ እነዚህ 24ቱን ሌላ ሰዎች ናቸው። እነዚህ ቅዱሳንን ሁሉ ማለት በጌታም ነው የዳኑትን አይወክልም ብሉ ደስ ይላቸዋል። ግን እውነታው ኢየሱስ ክርስቶስም ሲመጣ ከሌሎቹ ዙፋኖች ጋር አብሮ ስለመጣ በዙፋኑም ዙሪያ 24 ዙፋኖች ነበሩ። በዙፋኖቹም ላይ ነጭ ልብስ ለብሰው፣ ነጭ ልብስ ምንድነው? የጽድቅ ምልክት ነው። እነዚህም ሰዎች ዙፋን ላይ የተቀመጡት ከጽድቅ የተነሳ የማን ጽድቅ? የሰው ጽድቅማ የመርገም ጨርቅ ነው ተብሏል። የማን ጽድቅ ነው? የክርስቶስ ጽድቅ፣ የእግዚአብሔር ጽድቅ። ስለዚህ ዙፋንን ያሰጣቸው ነጭ ልብስ የለበሱ ያስባላቸው። ነጭ ልብስ ለብሰው በራሳቸው የወርቅ አክሊል ደፍተው፣ ይሄ የወርቅ አክሊል ደግሞ ምንድነው? ቅድስና ለእግዚአብሔር የተቀደሱ ናቸው ማለት ነው። በብሉይ ኪዳን ሰዎች በራሳቸው መቀደስ ስለማይችሉ ካህኑ የወርቅ አክሊልን በቅጠል የተሰራ ቅድስና ለእግዚአብሔር የሚል ግንባሩ ላይ የተጻፈበት አስሮ ነው ወደ ቅድስተ ቅዱሳን የሚገባው። ከዛ ያ ካህኑን አሮንና የአሮን ዘር ወደ ቅድስተ ቅዱሳን ሲገቡ እግዚአብሔር የእስራኤል ሕዝብ ሁሉ ለእርሱ የተቀደሱ እንደሆነ ይመለከታቸዋል። ከዛ ስንሄድ ግን ሌላ የወርቅ ቅጠል ምናምን አያስፈልገንም። የወርቅ አክሊልን እንደፋለን። ልብሳችን ነጭ ልብስ ነው። ማን? ኢየሱስ ክርስቶስን ለብሰናል። የወርቅ አክሊልን ደግሞ ደፍተናል ማለት ነው። ኢየሱስ ክርስቶስ ጌታ ነው። ስለዚህ አሁን ምድር ላይ ነገስታት ለሆኑ በኃጢአት ለተጨማለቁ ምናምን ነገር ስናያቸው በፍጹም አያስቀኑንም። እነሱ የሚያልፍን ንግስና ነው ያገኙት። የማያልፍን ንግስና በኢየሱስ ክርስቶስ በመስቀሉ ስራ አግኝተናል። ይሄ ደግሞ በላይ በሰማይ ይጠብቀናል። የወርቅ አክሊል ደፍተው 24ቱ ሽማግሌዎች ተቀምጠው ነበረ ይላል። ኢየሱስ ክርስቶስ ጌታ ነው። ከዙፋኑ መብረቅና ድምፅ ነጎድጓድም ይወጣል። በዙፋኑም ፊት 7 የእሳት መብራቶች ይበሩ ነበረ። እነርሱም 7ቱ የእግዚአብሔር መናፍስቶች ናቸው ይላል። 7ቱ የእግዚአብሔር መናፍስት። ይሄ ማለት 7 መንፈስ አለ ማለት አይደለም። አንዱ መንፈስ ቅዱስ በ7 ይገለጣል። ለዚህ ብዙ ጊዜ የሚጠቀሰው ኢሳይያስ ምዕራፍ 11 ቁጥር 2 ላይ ያለው የእግዚአብሔር መንፈስ፣ አንዱ የእግዚአብሔር መንፈስ የጥበብ መንፈስ፣ የኃይል መንፈስ፣ የማስተዋል መንፈስ፣ ራስን የጌትነት መንፈስ፣ የምክርና የእግዚአብሔር መፍራት መንፈስ የሚለውን የሚወክል ነው። አንዱ የእግዚአብሔር መንፈስ የሚገለጥበት ማኒፌስት የሚያደርግበት እና ራእይ መጽሐፍ ላይ ብዙ ስፍራ ላይ እናገኛለን። 7ቱ የእግዚአብሔር መናፍስት ተብሎ ነው የተቀመጠው ማለት ነው። በጥናት መልኩ ስለምናየው ሁሉንም ሐሳብ ልናውቅ ይገባናል። በዙፋኑ ፊት ብርሌ የሚመስል የብርጭቆ ባህር ነበረ። በዙፋኑ መካከል በዙፋኑም ዙሪያ በፊትና በኋላ አይኖች የሞሏቸው 4 እንስሶች ነበሩ ይላል። 4 እንስሶች። እነዚህም ዳንኤል መጽሐፍ ላይ እናገኘዋለን፣ ሕዝቅኤል መጽሐፍ ላይ እናገኘዋለን፣ ራእይ መጽሐፍ ላይ እናገኘዋለን። አንዳንዱ ማቴዎስ፣ ማርቆስ፣ ሉቃስ፣ ዮሐንስ መጽሐፍን ይወክላል ይላል። ማቴዎስ፣ ማርቆስ፣ ሉቃስ፣ ዮሐንስን መጽሐፍ የኢየሱስ ክርስቶስን 4 መልክ ይገልጣል። አንዱ ንግስናውን ማቴዎስ ጋር ስንመጣ ንግስናውን፣ ማርቆስ ጋር ስንመጣ አገልጋይ ኢየሱስ ክርስቶስ የሰው ልጅ ሊያገለግል ነው የመጣው ይላል አይደለ? ያ መጽሐፍ ሐሳብ እዛ ላይ ተጽፎ ስላለ። ከዛ ሉቃስ ላይ ስናገኘው ኢየሱስ ክርስቶስ የሰው ልጅ ይለዋል። ሉቃስ ከአሕዛብ ስለሆነ ኢየሱስ ክርስቶስን ንግስናው ምናምን አይደለም ያጉላ። የሰው ልጅ የሆነው ኢየሱስ እንደናንተ እንደኛ የሆነው ንግስናው ለአይሁድ ነው። አይሁዶች የኢየሱስ ክርስቶስን ንግስና የዳዊትን ልጅ ነው የሚጠባበቁት። ለእኛስ አሕዛብ ለነበርነው ርቀን ላለነውስ ኢየሱስ ክርስቶስ ምን መሆኑ ነው የሚያኮራን? የዳዊት ልጅ መሆኑ አይደለም፣ ሰው መሆኑ ነው። ኢየሱስ ክርስቶስ ጌታ ነው። መጽሐፍ ቅዱስ የሚያቀን እኛን እንደ ሰው ነው። አይሁዶችን የሚያውቃቸው እንደ አብርሃም ዘር እንደ ዳዊት ልጅ። ስለዚህ ኢየሱስ ክርስቶስ ለነሱ ምናቸው? ንጉሳቸው ነው። ለእኛም ንጉስ እኮ ነው። ግን የሰው ልጅ ተብሎ ሲሰበክ ለእኛ ሁላችንም ይዳስሰናል። የሁላችንም ይሆናል። ኢየሱስ ክርስቶስ ከእኛ ጋርም አይደንቲፋይ ይሆናል።
አይደንቲፋይ ይሆናል። ስለዚህ ሉቃስ ጋር ኢየሱስን የሰው ልጅ እያለ አጉልቶ ይናገራል። ዮሐንስ ሲመጣ ዮሐንስ ኢየሱስ የእግዚአብሔር ልጅ የሆነው ነገር ግን ከላይ የመጣው እያለ ዲቫይን ሰን ኦፍ ጋድ እያለ ያጎለዋል። እነዚህ አራቱ እንስሳቶች እነሱን ይወክላል ብለው ይላሉ። በሌላ መልኩ ምንድነው እነዚህ አራቱ እንስሳቶች መልካቸው አራት አይነት መልክ ነው ያላቸው። አንዱ የሰው መልክ ያለው ነው። ስለዚህ በሰማይ ላይ ሰው አለ። በዛ ነዋሪነት ከሆኑት ዋንኛው ሰው በሰማይ ነዋሪ ነው። ከዛስ ደግሞ አንዱ መልኩ በሌላ መልኩ ደግሞ የጥጃ መልክ ይመስላል ይላል። የጥጃ መልክ ካየን ደግሞ እንስሳ ምን አለ? ጥጃ አለ፣ ከብት አለ ምናምን። ይሄ እንስሳ የሚባልን የቤት እንስሳ የሚባለውን የሚወክል የጥጃ መልክ፣ የሰው መልክ ሰውን የሚወክል። ከዛስ ደግሞ ሌላኛው ምን አለ? አንዱ የአንበሳ መልክን ይመስላል ይላል። ሶስተኛው የአንበሳ መልክ። አንበሳስ በዱር ምንድነው እሱ? ኪንግ አይደለ? የዱር እንስሳ ንጉስ አንበሳ። ስለዚህ ንጉሶችን ነው ወኪል አድርጎ ያስቀመጡት። በአንበሳን የተወከሉት የዱር እንስሳቶች እንዳሉ በሰው መልክ ሰው ተወክሏል። በጥጃ በቤት እንስሳ የቤት እንስሳዎችን ሁሉ ተወክሏል። አንበሳ የዱር እንስሳ ወክሏል። ሌላው ሶስተኛው ደግሞ የንስር መልክን ይመስላል ይላል። አንዱ ፊቱ የንስር መልክ ይመስላል። የንስር መልክ ደግሞ በሰማይ የሚበሩትን ሁሉ ይወክላል። እነዚህ ሁሉ በሰማይ ይኖራሉ ተብሎ ነው የሚታሰበው። ይኖራሉ ሲባል ይኖራሉ ነው ባይዘው። መላእክቶቹ ሲመጡ በፈረስ፣ በመጋላ ፈረስ፣ በጥቁር ፈረስ፣ በነጭ ፈረስ ይመጣሉ። ኢማጂኔሽን አይደለም ፈረስ ስንል ባይዘው ሪል ፈረሶች ናቸው አሉ። እሳት በሰማይ አለ፣ ሪል ነው አለ። ኢማጂኔሽን ነው የሚመስለን። የሰማይ እሳት ሲባል እሳት አሁን ስንጠራ እሳት በመንፈስ ቅዱስ እሳት ስንል ሪል እኮ ነው ባይዘው። ያንን እሳት በአይን ያሳየን ጌታ አሁን ነው። እሱ መጸለይ ነው። ግን ኢማጂኔሽን አታድርጉት። ሰውነታችሁ በመንፈስ ቅዱስ የሚቃጠል ከሆነ ሪል የመንፈስ ቅዱስ እሳት ለምን መሰላችሁ? እሳት ከሰማይ ወርዳ አልበላችም እንዴ? ኤልያስ እኮ እሳት አቀጣጥሏል። ከሰማይ ነው የወረደው። ያ ማለትስ ሰማይ እሳት አለ ማለት ነው። የሰማይ መና የመላእክቶችን ምግብ የሰው ልጅ በላ ይላል እኮ። ምግብ ነው፣ ሪል ምግብ ነው። በልተዋል አለ። ሰማይ ባይዘው ኢማጂኔሽን ሂስትሪ የሆነ ተረት እናደርገዋለን። ነው አይደለም፣ እውነት ነው፣ ሪል ነው። ይሄንን ምድር እንኳን አምነን ነው እየተመላለስንበት ነው። ሰማይ እኮ ከዚህ ከሚታየው ከሚዳሰሰው ይልቅ ሪል ነው። የምናየው ነገር እንኳን ከማናየው እንደመጣ በእምነት እናስተውላለን ይላል። ይሄንን ካምን ነው ያማ how much more አለ፣ ሪል ነው፣ ለዘላለም የጸና ነው። ስለዚህ አሉ እነዚህ እንስሳቶች በላይ በሰማይ አሉ ተብሎ ኤክስፔክት ይደረጋል፣ ይጠበቃል ማለት ነው። ስለዚህ ሌላው እዚህ ስፍራ ላይ ማናየው ነገር ምንድነው ካልን የባህር እንስሳቶችን አናይም። የባህር አሳን የተለያየ ነገር አናይም። ለምን? አንዱ በባህር እንስሳ የተወከለ ነገር የለም። ከዛ ደግሞ ይባስ ብሎ ባህር የሚባልም የለም። ባህር በላይ በሰማይ የለም ይላል። ባህር የዓለም ምሳሌ ነው፣ የኃጢአት ምሳሌ ነው። በህልማችሁ ባህር ካያችሁ የዓለም ምሳሌ ጥፋት ነገር ነው። የባህር እንስሳ ደግሞ ንጉሱ ማን ነው ከተባለ ንጉሱ ማን ነው? እሱ እባብ ነው። እባብ ደግሞ የተረገመ ነው። ባህር ውስጥ የሚኖር ነው ባይዘው እባብ። he is cursed የተረገመ ስለሆነ የሱ መኖሪያ ጭምር አያስፈልግም። ባህርም ሳይቀር ነው ያልተፈለገው። የሱ ዝርያ እሱ የነገሰበት አያስፈልግም። በላይ በሰማይ ባህር የለም፣ የባህር እንስሳ የሚባል ነገር የለም። ንጉሳቸው እባብ ስለሆነ ከርስር ስለሆነ ስለተረገመ የለም ተብሎ ይታሰባል። ባህር የለም ብሎ ግን መጽሐፍ ቅዱስ ራእይ 21 አካባቢ ላይ ዘግቶታል። በላይ በሰማይ የለም ብሎ ማለት ነው። ኢየሱስ ክርስቶስ ጌታ ነው። ከዛ እነዚህን ሁሉ ካሳዩ በኋላ የባህርን የላይ የሰማይን አምልኮ ትመለከታላችሁ። ራእይ ምዕራፍ 4 ቤተክርስቲያን የለችም ተነጥቃለች ብለናል። ስታነቡ በዚህ መረዳት እንድታነቡ ነው አንደኛ በደንብ አጥብቄ የምነግራችሁ። ከዛ በኋላ ምንድነው አምልኮን ያሳየናል። አምልኮን ሲያሳየን ደግሞ የእግዚአብሔርን ብርሃን የእግዚአብሔርን ውበት ግሎሪውን በሰማይ ያሉት የሚያመልኩት እንዴት እንደሆነ ጥልቅ የሆነን መረዳት ይሰጡንና ያሳዩናል ማለት ነው። አራቱም እንስሶች እያንዳንዳቸውም 6 ክንፎች አሏቸው። በዙሪያቸውም በውስጣቸውም አይን ሞልተውባቸዋል። ከዛስ ምን ይላሉ? ቅዱስ 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 የነበረውና ያለው የሚመጣው ሁሉንም የሚገዛ ጌታ አምላክ እያሉ ቀንና ሌሊት አያርፉም።
በሰማይ የእግዚአብሔር አምልኮ ለሰዓት ለደቂቃ አይዛነፍም አይጓደልም። ሙሉ የሆነ ወርሺፕ ኢየሱስ ክርስቶስ ጌታ ነው። እኛ ደግሞ በዚህ ምድር ላይ የእርሱ መቅደሶች ነን። ከኛ ዘንድም የማይቋረጥን አምልኮ ምስጋና ይፈልጋል እግዚአብሔር። ይሄ ማሳያ ነው። ኢየሱስ ክርስቶስ ጌታ ነው። በሰማይ ያሉት ብቻ አይደሉም እግዚአብሔር ሊያመልኩት የሚገባው። እግዚአብሔር የኛ ምስጋናና የኛ አምልኮ ይቀበለዋል። የኛ ምስጋናና አምልኮ በመንፈስ የሆነ ነው፣ በእውነት የሆነ ነው። በኢየሱስ ክርስቶስ ደም የተቀደሰ መስዋዕት ነው። እግዚአብሔር ይቀበለዋል። ያ በዓለም ያሉት እኮ እግዚአብሔርን ሊያመልኩ ስምን ሊጠሩ ይፈልጋሉ፣ ግን የእነርሱ አምልኮ እግዚአብሔር አይቀበለውም። ለምን? ሰዎቹ ራሱ በክርስቶስ ደም ካልጸዱ፣ ካልነጹ፣ ካልተቀደሱ፣ አዲስ ፍጥረት ካልሆኑ መስዋዕትን ማቅረብ አይችሉም። ሲጀምር የሚጠሩትም እግዚአብሔር ትክክለኛ እግዚአብሔር ስላልሆነ። እውነተኛውን እግዚአብሔር ማወቅ የሚቻለው በማን አማካኝነት ነው? በክርስቶስ ብቻ ነው እውነተኛውን እግዚአብሔር ማወቅ የሚቻለው። ስለዚህ እግዚአብሔር ምን ብለን እናመልከዋለን? በሉት፣ ቅዱስ 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 የነበረውና ያለው የሚመጣውም ሁሉንም የሚገዛ ጌታ አምላክ እያል ቀንና ሌሊት በፊቱ አናርፍም፣ እናመሰግነዋለን።